አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችሁ? እኔ ጋር ሁላማን አልሐምዱሊላህ አለሁላችሁ። ሰላም ነው ወላሂ አለው ማለት ነው። ረመዳን እንዴት ነው? ረመዳን እንዴት እየሄደላችሁ ነው? ቤተሰብ እኔ ከሁሉም ከይር ነው። ቤተሰቦቼ ለሁሉም ነገር በጣም አመሰግናለሁኝ። ለእናንተም ሳልሰራ እየሰራችሁልኝ ያላችሁ ልጆች አላችሁ። በጣም ነው የማመሰግናችሁ በእውነት በቃ ትንሽ ክፍት ብሎኛል። ከአንድ ቤት አንድ ቤት መቀየር በጣም ይከብዳል፣ በተለይ በረመዳን ላይ ማለት ነው። እና ወደ ሌላ ቦታ ስለወጣሁኝ ወደ ስራ ቦታዬን አልደረስኩም ማለት ነው። ስለዚህ እዛ ቁጭ ስላልኩኝ አንዴም ኔትወርክ ይጠፋል፣ አንዴ ይበራል። በበራበት ሰዓት ደግሞ ባበሩልኝ ሰዓት ደግሞ ትንሽ 10 ደቂቃ ምናምን ይሄን ቪዲዮ ለመስራት ፈልጌ ቁጭ አልኩኝ ማለት ነው። ትንሽ ሲቆይ ያው ስራም ስለሆነ ብዙ እንትን አይሉም ማለት ነው። እና ሁሉም ከይር ነው አልሐምዱሊላህ። እናንተ ጋር እንዴት ነው? ረመዳን እንዴት የሄደላችሁ ነው? እኔ ጋር ሰላም ነው ወላሂ ደስ ይላል ብቻ። እና ሙስሊም ክርስቲያኖች ሰላም ናችሁ አላችሁ? ጾም ክርስቲያኖች እንዴት የሄደላችሁ ነው? ያው እኛንም ጾም እንደምታዩት ነው። ሁሉም ከይር ነው ወላሂ አለን። እና አማን ነው አላችሁ? ሰላም ነው አልሐምዱሊላህ። እስቲ እንደኔ እንትን በቃ ማለት ረመዳን እኔ በጣም ነበረ የሆነ በጣም የተደሰታችሁበት ነገር የሆነ እንትን መሀል ላይ የሆነ ነገር እንትን ሲላችሁ ልክ አይመጣም አይደለም። ግን በቃ እኔ ወላሂ ረመዳን በአንድ በኩል በቃ በጣም ደስ ብሎኛል። ግን የሆነ ያላችሁበት ቤት የመጀመሪያ ቤት ሆኖ ስትሰሩ ከሆነ የሆነ ውስጣችሁ ይረጋጋል። ግን ሌላ ቤት ለመቀየር እንትን ስትሉ ደግሞ ወላሂ እኔ ደግሞ እዚህ ከመጣሁኝ ጀምሮ በቃ አለ አይደለም በቃ ወላሂ እያሰብኩ ነው ማለት ምን አይነት ቤት ነው የሚገጥመኝ፣ የት ነው የሚገባ ብዬ በጣም እያሳሰበኝ ነው። በእውነት ቤት ሆናችሁ እናንተ የመጀመሪያ ቤታችሁ ሆናችሁ የምትጾሙ ልጆች በጣም ታድላችኋል ብዬ ነው የማስበው ማለት ነው። ምክንያቱም የለመዳችሁትን በቃ እንትን ብላችሁ የኖራችሁበት ቤት ላይ ሲጾም ጥሩ ነው። ብቻ አልሐምዱሊላህ ማለት ይሻለዋል። ምንም ማድረግ አልችልም ማለት ነው። እስቲ እንደኔ ጾም ላይ ቤት የምትቀይሩ ግራ ግብት ያላችሁ እስቲ ወላሂ ኮመንት ላይ እኛም አለን ብላችሁ እስቲ ጻፉልኝ ማለት ነው። በቃ የሆነ ጭንቅ ነው የሚለኝ ወላሂ በጣም እየደበረኝ ነው ማለት ነው። አንደኛ ከእናንተ ጋር መስራት አቆማለሁኝ በኔትወርክ የተነሳ የሆነ ብቻችሁም ስትሆኑ የሆነ የሚሰማ ነገር አለ። ቢያንስ እንኳን በስልክ በምናምን ከእናንተ ጋር አንድ ላይ የሆነ ስራ ስትሰሩ የሆነ ትዝ አይላችሁም ምንም ነገር። እኔ ግን በቃ ብቻዬ ስለሆንኩኝ ወላሂ እንትን እያለኝ ነው። አንዳንዴ የሆነ ጭንቅ እያለኝ ነው። እስቲ ከኔ የምትሻሉ ልጆች ማለት ነው ኮመንት ላይ እኛም አለን ብላችሁ ጻፉልኝ። እና ሙስሊሞች በዚህ ረመዳን ወላሂ ያላችሁ ነገር ሰደቃ አውጡ። ለሌለው ሰው የሚፈልግ ነገር ሲጡ፣ ዝም አትበሉ። በዚህ ወር የሰራችሁት ነገር በጣም እንትን ስላለው ማለት ነው። እና እኔም ጥሩ ቤት እንዲገጥመኝ ሁላችሁም ጓደኞቼ ሁላችሁም ማለት ነው ክርስቲያኖች ጸሎት ነው የሚባለው፣ ክርስቲያኖች ጸሎት አድርጉልኝ፣ ሙስሊሞች ደግሞ ያው ዱዓ አድርጉልኝ። ሁላችሁም ማለት ነው ይሄን ቪዲዮ የምትመለከቱት ዱዓ አድርጉልኝ ማለት ነው። እና ውዶቼ እኔ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ምናልባት የሚሄድበት ቤት ወይ ኔትወርክም ላይኖር ይችላል። በቃ ብቻ የወላሂ እንትን ሲለኝ ነው ወደ እናንተ እስቲ ቆይ ቪዲዮ ልስራላቸው ብዬ አሰብኩኝ ማለት ነው ውዶቼ። ሙስሊሞች ደግሞ በዚህ ጾም ማለት ነው የፈለገ የሚፈታተናችሁ ቢኖር ያኔ በቃ ትዕግስት የሚያሰጣችሁ ብዙ ነገር አለ ማለት ነው። እውነት ጾማችሁ ይጠፋል። መጥፎ ነገር እንዳታወሩ፣ ጾማችሁ የሚያጠፋ ነገር እንዳታደርጉ፣ ሁሉንም ነገር ታግሳችሁ ችላችሁ ጾምን ለመጨረስ ሞክሩ ማለት ነው። ክፉ ነገር ባወራንበት የሆነ ነገር እንኳን ተናደን ባወራንበት ቁጥር ጾማችን ስለሚጠፋ ማለት ነው። እና ሁላችንም ጾማችን ያማረ ሆኖ
ምርጥ ሆኖ ምንጨርስም ሰው አላህ ያርገን ማለት ነው። ሁላችንም ክርስቲያኖቹም እንደዛው ጾማችሁ ነው መሰለኝ እናንተም ገብቷል ምናምን እየተባለ ነበረ። የእናንተንም በሰላም ጨርሰን ምንገናኝ ያርገን ማለት ነው። እኔም አዲስ ቤቴን ቀይሬ ተመችቶኝ በቃ በደስታ ወደ እናንተ በቪዲዮ ድጋሚ ተመልሼ እንዲመጣ እናንተ ዱአ አድርጉልኝ። ዱአችሁ አይለይኝ ማለት ነው። ላላ ብሎ የተዋደደ ማንም ሰው አይቆርጠውም ማለት ነው። ለሰው ሰው እከሌ ትወደኛለች ተብሎ ሳይሆን ለአላህ ብላችሁ ይሄ ታማሞች ሆናችሁ የተዋደዳችሁ ሰዎች እስከ መጨረሻም ድረስ መንዳችን አይቋረጥም ማለት ነው። ቆንጆ ነው ማለት ነው። ስለዚህ ውዶቼ ሌላ ቤት ቀይሬ በደስታ ፈታ ብዬ በቪዲዮ ተመልሼ እንዲመጣላችሁ አንደኛ ዱአ አድርጉልኝ። አሁንም ደግሞ ከስራ ቦታ ቶሎ ወደ ስራ አግኝቼ እንዲሄድ ዱአ አድርጉልኝ ማለት ነው። ከኛው ቤት ከወጣሁኝ ዛሬ 2ኛ ቀኔ ነው። ስለዚህ እስቲ እንትን አድርጉልኝ ማለት ነው። በቴሌግራም የምታውቁ ልጆች አናግሩኝ፣ ዝም አትበሉኝ ማለት ነው። እውነት አንዳንዴ ሳስበው በቃ የሆነ ለብቻዬ እዚህ ከምቀመጥ እላለሁኝ ማለት ነው። ወላሂ ክፍት ሲለኝ ማለት ነው። ምን እንደሚላቸው ወላሂ አላውቅም። በቃ የሆነ ጭንቅ ሲለኝ ነው ወደ እናንተ ቪዲዮ መስራት የፈለግኩት። እና እቺንም አሻንጉሊት ላሳያችሁ ትፈልጋላችሁ? የሆነ ትንሽ ልጅ አለ በዚህ አሻንጉሊት ነው የሚጫወተው እና አሁን ተኝተዋል። ለዛ ነው እቺን አሻንጉሊት የወሰድኩበት ማለት ነው። እና ታምራለች። ይዋት ደስ ስላላ ፊቷ የኛ ተከደነ መሰለኝ። ልጁን አይኗን እንደዚህ ያረጋት እና እንደዚህ ይሄው እየተጫወትኩኝ ነው። ስራ ከሌለ እንደዚህ ነው ስራ የሚያስፈታ። አያችሁ ስራ አግኝቼ ቶሎ እንዲሄድ እስቲ እንትን በሉልኝ ማለት ነው። ዱአ አድርጉልኝ ውዶቼ እና በሰላም እንድንገናኝ ለኢድ ላይ ደግሞ ፈታ ብዬ ወደ እናንተ ተቀላቅዬ በደስታ እንደዚህ ብያችሁ ነበር እላችኋለሁኝ ውዶቼ እና እንደዛ ነው እላችኋለሁኝ። እና ለሁላችሁም አንደኛ መልካም ረመዳን ይሁንላችሁ፣ ለሁላችንም ያርግልን። ክርስቲያኖችም መልካም ጾም ያርግላችሁ። ሁላችንም በሰላም ፈታ የምንገናኝ ያርገን። ሁላችሁም ደግሞ ለኔ ቶሎ ጥሩ ቤት አግኝቼ ወደ ስራ እንትን እንዲል እናንተም በዱአ እንዳትረሱኝ። በጾም የተደረገ ዱአ እውነት እንትን አይልም፣ አይሰረዝም። ታውቃላችሁ። በቃ ጥሩ ነው፣ አላህ ዘንድ ተቀባይነት አለው ማለት ነው። ዱአ አርጉልኝና በቃ እኔ ምርጥ ቤት ገብቼ ለሂድ ፋ ብዬ በቪዲዮ ተመልሼ ወደ እናንተ እንዲመጣ ተባበሩኝ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አሁንም ሳልሰራላችሁ የምትሰሩልን ልጆች እውነት ጀዛችኋል፣ አይክፈላችሁ። ሰው የሰራውን የሰው ልጅ አይደለም የሚመልሰው፣ አላህ ሱብሃነሁ ወተዓላ ነው የሚመልሰው ማለት ነው። እና ኮመንት ተዘግቶብኛል፣ እሱ ሲከፈትልኝ ድረስ እና ደግሞ ኔቴም እስኪስተካከልልኝ ድረስ እስከዛ ድረስ ኢንሻአላህ በሰላም መለሳለሁ ብዬ ተስፋ አደርጋለሁ። እሰማለሁ፣ ሪካርዱን ግን እየሰማሁኝ ነው፣ ግን ማድረግ አልቻልኩም ውዶቼ። እና ዱአ አድርጉልኝ እላችኋለሁኝ። ትንሽ እንትን ስለኝ ነው ወደ እናንተ የመጣሁት። ብቻ ምን እንደሚላችሁ እኔ እንጃ። በጣም ስትናፍቁኝ ነው ወደ እናንተ እንትን አልኩት ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶቼ። ወዳችኋለሁኝ። ለእናንተ ትልቅ ክብር ነው ያለኝ ማለት ነው። ከዛ በፊትም ቪዲዮ እየለቀኩ ያለሁት እንትን እያልኩኝ ለመሄድ እየተዘጋጀሁ ነበረ። ከዛ በኋላ ደግሞ እዚህ መጣሁኝ። ለዛ ነው እንትን ያላልኩት ማለት ነው። ስለዚህ ውዶቼ እስቲ ካይር ነገር ስሩ። በዚህ ወር ካይር ነገር የመሰለ ነገር የለም። ካይር ነገር ስሩ ካላችሁ ትንሽ ትልቅ ሳትሉ ርዱ። ለምስኪኖቹም በምታውቁት በሰፈር በምን ያሉ ሰዎችን ለመርዳት ሞክሩ። በዚህ ወር ያረጋችሁት መቼም ከሌላው ጊዜ አይመጣጠንም። ታውቃላችሁ። ይሄ ወር ማለት ወላሂ የኛ ወንጀላችን የምታጠብበት በቃ ክፉ ነገር የሰራነው ነገር ሁሉም ነገር ጽድት የምንልበት ወርና የሰጣነው ነገር መንዳ የሚኖረው በጣም አላህ ዘንድ
በቃ ሀጅር ያለው ነገር ቢኖር በዚህ ወራት ነው። ያላችሁ ነገር ስጡ እህት ወንድሞቼ፣ ዝም አትበሉ ማለት ነው። ጾምን ሰው ተሪቦ መያዝ እና በልቶ መያዝ አንድ አይደለም። ስለዚህ ባላችሁ ነገር ደግሞ አቅማችሁ በቻለው ያክል ባላችሁ ነገር 15 ሳትሉ ብትሰጡ እላለሁ። አሁንም ረመዳን ስለገባ ብቻ አለቀ ማለት አይደለም። ዛሬ 4ኛ ነው 5ኛ ነው የያዝነው ማለት ነው። ረመዳን ገና ነው። አሁንም ካላችሁ መስጠት ትችላላችሁ። ሰደቃ ማውጣት ትችላላችሁ የምትፈልጉት ነገር። ስለዚህ ዝም አትበሉ ለማለት ያህል ነው። እና ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮውን የምትከታተሉ ገብታችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉ በጣም ወዳችኋለሁ። እኔም ደግሞ ያንን ሰው ሆኜ ልክ እንደናንተ ተመችቶኝ ለእናንተ ብድራችሁ መመልሰው አላህ ያደርገኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እዩት። በጣም ብቻዬ እንትን ስለኝ ነው በቃ ወደ እናንተ እየመጣሁት ማለት ነው። እና ደህና ሁኑልኝ። በጣም ነው የምወዳችሁ።